ትንሽ ደቂቃ ካላችሁ እኔ የመጣሁበትን ዓለም ላሳያችሁ። ይሄ የምትመለከቱት በትክክል እኔ የተገኘሁበት ምንም አይነት ጩኸት የሌለበት መንፈስን የማያውክ የተረጋጋ አካባቢ ነው። ከእንደዚህ አይነት ቦታ ነው የመጣሁት። ሰሞኑን ምናልባት የባህሪ ለውጦች ካያችሁብኝ በጣም የምወደውን ሰው ባስፈለገኝ ጊዜ መካሬ ገጻሼ የንስሐ አባት ሆኖ እንደ መንፈስ አባት የንስሐ አባቴ እንደ ጓደኛ ጓደኛዬ እንደ ወንድም ደግሞ በክፉ ሰዓት ደራሽ ሆኖ ሁሌም ከጎኔ ያልተለየኝ በግፈኞች ስላጣው ባህር ዳር እንግዲህ ዘንዘልማ ካህን ተገደለ ሲባል ከሰማችሁ እሱ ሰው አካሉን ለአገልግሎት ነፍሱን ለክርስቶስ አሳልፎ የሰጠ ለአካባቢው ሰው መካሪ እንደ ወንድም ወንድም እንደ አባት አባት ሆኖ የሚያገለግልን ንጹህ ትሁት ያውም ግፋቸው ደግሞ በተኛበት ባንቀላፋበት በሌሊት በር ሰብረውና እሱ ትንሽ ሰብሮኝ ስለነበረ ያው የባህሪ ልውውጦሽና አይታችሁብኝ ከሆነ በዚህ ምክንያት ነው። ለምን አንድ ያለኝ ማለት ነው በክፉ አጋጣሚ በእኔ ላይ በደረሰ በጤና ጉድለት እንኳን ያው ህይወት ነፍስ ውጭ ነፍስ ግቢ በማጣጥር ሰዓት ወንድሜ ልለየው ላጠው ነው ብሎ እንዴት ሆኖ እንደነበር አስታውስ ነበር። መቃብር እንዲቆፈር እያዘዘ ለእኔ ላይ መግነዝ ለማዞር የጨነቀው ወንድሜን ነውና ያጣው። ለአካባቢው ሰው መንገድ ላጡ መንገድ ሰርቶ ተረስቶ የነበረ ቤተ ክርስቲያንን አገልግሎት እንዲያገኝ አድርጎ አካባቢው በገቢ ጥሮት በድልድይ እጥረት የነበረ እሱን ሁሉ ሲሰራ የነበረ እዚህ በፊት የነበሩ ቪዲዮዎችን ካያችሁ በሱ ምክንያት ነበር ያ ሁሉ ድካም ያ ሁሉ ልፋት ለአካባቢው ሰው መሰረተ ልማት እንዲገባና ያንን ላደረገ ሰው አላስበላና አላሰርቃልን ብለው ከትንንሽ ልጆቹ መለየት እግዚአብሔር ዋጋን ስለሚከፍል እሱስ በምድር ላይ ያለ ነው እሱ ሰርቷል። ይሄን ያደረጋችሁ ሰዎች ግን ያው የስራንን የሚሰጥ ለፍርድ የተቀመጠ አምላክ አለና እሱ ፍርዱን ይሰጣል። ሌላው ስለ ሀገራዊ እውቀት ድጋፍ ስጠይቅ ብዙ ጊዜ አልደገፋችሁኝም እንደዚህ ስል የገንዘብ የሚመስላችሁ ሰዎች አላችሁ። ሀገራዊ እውቀትና ክህሎት ላይ እንዲሁ ሆኖላችሁ ከሰራችሁ ገንዘብ ከኔ የተረፈ ነው። እውነት ስነግራችሁ እዚህ ሁሉ ነገር ባለ ቤት ነኝ። ተፈጥሮ ለኔ አድልታለች። ተፈጥሮ በውስጡ የያዘችውን ነገር በሙሉ ጠንቅቄ አውቃለሁ። የገበሬ ልጅ ነኝ። ዘር የት እንደሚዘራ አውቃለሁ። ኢኮኖሚካሊ የገቢ እጥረት የለብኝም። እኔ እውቀቱን ሀገራዊ እውቀቱን የጋራ እናድርገው፣ የጋራ አድርገን እንስራ እምላችሁ በተለያዩ ነገሮች በራሳችን እንድንኮራ ሜዲን እያማረጥን መግዛቱ የጀርመን ምርት፣ የቻይና ምርት፣ የህንድ ምርት ከማለት እንደ ሀገር በራሳችን ምርት የኛ ነው ብለን ምንኮራበት አይበለውና ተመልከቱት። የሱዳን መንገድ ሲዘጋ የነዳጅ ዋጋ ስንት እንደገባ ከስንት እንደገባ ታስታውሳላችሁ። ያለችን አንድ ወደብ እንዲሁ ሀገራት ባላቸው ሽሚያና ሽኩቻ ያቺ ወደብ ብትቆም በመድኃኒት እጥረት ምን ያክል ሰው ልናጣ እንደምንችል አሁንም በእንደነዚህ አይነት ነገሮች ሀገራችን በኢኮኖሚው መደገፍ ሲገባን የምናወጣውን ዶላሮች ማስቀረት እንችላለን በሚል ሀሳብ ነው ሀገራዊ እውቀትና ክህሎት ላይ ተባብረን ሀገሩ እውቀቱን የኔ የማልላችሁ የኔ የሆኑ ነገሮችን የኔ የማልላችሁ እንኳን የሀገር ካልሆነ ዋጋ ስለሌለ የህዝብ ማድረግ ግዴታችን ስለሆነ በሚል ነው እንጂ ገንዘብ ሰፖርት ኧረ ክርስቶስ የተመሰገነ ይሁን ከኔ የተረፈ ነውና እንደው ሁኖላችሁ ብትሰሩ ራሱን ያሳትፋችኋል። ሀገራዊ እውቀትና ክህሎት ላይ ግንባር ቀደሙ ናችሁ ከተሳተፋችሁ እውነት ነው የምነግራችሁ በምችለው አቅም ማንንም ለመደገፍ እኔ በሐሳብ ብቻ እንድትደግፉኝ ነው የምፈልግ። ተጨባጭ የሆነ የተረጋገጠ ውጤት የሚያመጣ ነገር ያላችሁ ሰዎች ይሄንን ሐሳብ እናጎልብተው ሀገራዊ እናድርገው። እዚህ ላይ ካልሆነ ያው ዘወር ብላችሁ ላሳያችሁ ትንሽ ብትሄዱት ላጨርሱት የምትችሉት እርሻ አለ። እንደው ለአንዱ ለኔ ለተራው ግለሰብ ይሄ አይመግበኝም ብላችሁ ነው እና እንደው ተቋም የሚለው ሐሳቤ ከዚህ የመነጨ እንጂ
በገንዘብ እንዳልሆነ እንድታውቁልኝ፣ ሁሉም ሀሳቡን የራሱ እንዲያደርገው። የተሳተፍኩባቸውን እያንዳንዱ ስራዎች ከተመለከታችሁ ውጤታማ ናቸው ሁሎችም ጋር። ያ ውጤት ደግሞ ሀገራዊ ሆኖ ቀጣይነት እንዲኖረው በቃ እፈልጋለሁ። 4 ነጥብ ያ ነው። ችግርን ለማሸነፍ የጋራ ህብረት ስለሚያስፈልግ። የገበሬው ልጅ እንግዲህ ዮሐንስ ሽፈራው ነኝ። ሰላም።